እስከ 650 ሺህ ብር የሚያሸልም ስኮላርሺፕ ይዞ መጥቷል ማለት ነው። ለዚህም ነው ሰሞኑን እንደዚህ አይነት ቪዲዮዎች ሶሻል ሚዲያውን እያጨናነቁ ያሉት። ስለዚህ ለዚህ ለመሳተፍ ማድረግ ያለብን ምንድነው የሚለውን ዛሬ ማሳያችሁ ይሆናል። ይሄ የተዘጋጀው ለዩኒቨርሲቲ ተማሪዎች ሲሆን የምትማሩበት ዩኒቨርሲቲ የሚገልጽ እና እናንተን ማንነታችሁን የሚገልጽ ቪዲዮ ሰርታችሁ በቲክቶክ የሆነ በትዊተር መፖስት ነው ከእናንተ የሚጠበቀው። ከዛ ብሩን ካሸነፋችሁ ምን እንደምታደርጉበት በደንብ ትገልጻላችሁ ማለት ነው። ከዛም በኋላ ለአንደኛ ለወጣ $4000፣ ሁለተኛ ለወጣ $2000 እና ሶስተኛ ለወጣ $1000፣ ከአራተኛ እስከ 100ኛ ለወጣ ደግሞ ለእያንዳንዱ $100 ወይም በኢትዮጵያ 16000 ብር ስለሚሸለም ይህ ውድድር ደግሞ ለኢትዮጵያውያን እና ለኬንያውያን ብቻ የተዘጋጀ ስለሆነ በቀላሉ ቪዲዮ ቀርጻችሁ ቲክቶክ ላይም ሆነ ትዊተር ላይ ፖስት በማድረግ መሳተፍ ስለምትችሉ የዩኒቨርሲቲ ተማሪ የሆናችሁ ይህ ድል እንዳያመልጣችሁ ለማለት ያክል ነው። እና ከዛም በኋላ ቪዲዮ ከቀረጻችሁ በኋላ የምትሞሉት ፎርም አለ። ፎርሙን የት እናገኛለን ካላችሁ እዚህ ቴሌግራም ቻናል ላይ አስቀምጥላችኋለሁ። ቴሌግራም ቻናሉን ጆይን አድርጋችሁ ወይም ፎርሙን ብቻ መጠቀም ከፈለጋችሁ ፎርሙን ተጠቅማችሁ መውጣት ትችላላችሁ። ፒስ አውት።